ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ሀብል ክፍል 28 ነው ለእናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለመናገር በጣም ልብ አንጠልጣይ ልብ በቃ ጥልጥል የሚያደርግ ላይ ነው ሁልጊዜ የሚያልቀው ማለት ነው። እንደው ባለፈው ቤት ውስጥ ገብተው ሲፋጠጡ ነበር ያቆመው። ገብተው እንግዲህ ተፋጠዋል። የሌባ አይነ ደረቅ መልሶ ልብ ያድቅ ይላል ያገሬ ሰው እና ኩኩሻ እንደምንም ብላ ለማምለጥ ያደረገችበት መንገድ አለ። ግን በነገራችን ላይ ኩኩሻ አሁን እያሳዘነች ነው። አሁን ላይ ኩኩሻ የሚያሳስባት ገንዘብ አይደለም። ያገኘችውን የእናትና የእህት ፍቅር ማጣት ብቻ ነው የሚያስጨንቃት እና ሀብልን ሁሉ ነገሯን እንደነጠቀቻ ሲሰማት ደግሞ ብቻዋን ተጸጽታ ስታለቅስ ነበረ። ለምንድን ነው የዋሸኋት እያለች ነበረ እና ሀብልም ደግሞ እንዴት በዚህ ልክ ሊገጣጠም ይችላል ብላ የራሷ ጭንቀት እያስተናገደች ትገኛለች። በእርግጠኝነት ምርመራው መጥቶ ድጋሚ ሀብል ምርመራ የምትጠይቅ ይመስለኛል። በዛ መልክ ነው እናቷን የምታውቀው ነው የሚሳስበው። ምክንያቱም የአሁኑ ምርመራ ምናልባትም ትክክለኛ ምርመራ ይሆንና ኩኩሻ እናቷ መሆኗን የሚያረጋግጥ ሊሆን ይችላል። ግን በቀጣይ ሀብል እኔ ፈልጋለሁ ምትል ይመስለኛል። እንዲሁም ደግሞ ሁለቱን እነዚህ የተረገሙ ሰዎች እና አጸደና ማንንን ደርሶባቸዋል። በቃ ደስ የሚል ነገር ላይ ነው ያቆመው። ስለዚህ ያፋጥጣቸዋል። የሀብል ባል እንደዚህ ቀል አያውቅም። አንቀልፍ አይወስደውም የሆነ ነገር ካላረገ ማለት ነው። እና ይመቸው ላገኛቸው ብሎ ወጥቶ አገኛቸው ማለት ነው። እና ምን እንደሚፈጠር እንግዲህ በቀጣይ ክፍል ነው የምናየው እሱን ማለት ነው። ግን ኩኩሻ ያው መዋሸቷ ለጊዜ ሊያበሳጫት ይችላል እንጂ እናትም እህትም አድርጋ የተቀበለቻቸውን የምታጣቸው አይመስለኝም። አብረው የሚቀጥሉ ይመስለኛል። በዚህ አጋጣሚ ደግሞ እሷ የእዝራ እህት ብትሆን ደስ ይለኛል። ሀብል ማለት ነው ብቻዋንም እንዳትቀር ቤተሰብ ስለሌላት እሱም ቤተሰብ ስለሌለው ብታገኝ ደስ ይለኛል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ እስኪ ኮሜንት እናንብብ። እነ ደራሲው ስነ ምግባር ነህ ኖሮ ልትናድደኝ ነው። ዛሬ ፕሮግራም ላይ ሀብል እናቷን ጋር ይተዋወቃሉ ብዬ ነበር። እንደዚህ አልፈልግም። እናንተ ባሰባችሁት እኮ የሚሆን ነገር የለም። እውነቱ የሚወጣው ቀን ናፈቀኝ እና እውነቱ የሚወጣበት ቀን ናፈቀኝ አለች አንዷ። ዛሬም እውነቷ ይወጣል የምትሉ ሀብል እናቷን እኛ እህቷን ተወቅ፣ ያጸደ እና የመነን ተንኮል ይጋለጽልን። የኩኩሻ አታስመስይ፣ እውነታውን ተናገሪ። ሀብል ዛሬ ሁሉንም ተወቅ። ኩኩሻ ራስ ወዳድ አትሆኚ። ለሀብል እውነቱን ንገሪያት። ሀብል ከእናቷ ጋር ይተዋወቁልን። ደግሞ ዲኤንኤ መቀየር የለበትም። ኩኩሻ ግን ራስ ወዳድ ናስታስጠላ። አረ ራስ ወዳድ ያው በቃ ይጓጉታ ነው ጋሼ። ሀብል እና ዝራ የምትወዱ ሀብል እውነቱን ተወቅ። ኩኩሻ በጣም እያስጠላሽ ነው። እውነቱ ዛሬ አልወጣ አላይም። ሀብል የሚወድ ሀብል እናቷን ብቻ ተወቅ። ከዘነቡ ድምጻችን ይሰማ። ሀብልና ሀና እናትና ልጅ መሆናቸውን ይወቁልን። የማንና ጸደ ተንኮል ይጋለጥ። እውነቱ ይውጣ። ሀብልና እናቷ ይተዋወቁልን። ሁሉም ሀብላት በአሁኑ ሰዓት ኢትዮጵያ ውስጥ በጣም ብዙ ድራማዎች አሉ፣ ግን ይሄ አንደኛ ነው። ክብር ለተመልካች። እንዴ በአንድ ቀን እናንተ እኮ በአንድ ቀን ቢፈጸም ራሱ ደስ ይላቸዋል፣ ግን በቃ እንደዛ አይሆንም። ምንድነው ዛሬ በጠዋት የሚያላቀረቅ? በቀጣይ ሀብል ካላወቀች አናይም። በጣም አስጠላ። ለተመልካች ክብር። መነንና ጸደ ምርጥ ድራማ አድማቂዎች ናቸው። ኩኩሻ እኝኝ አትበይ፣ እውነቱን ተናገሪ። ኧረ ኩኩሻ እውነቱን ለሀብል ተናገሪ በፈጠረሽ። የህሊና እስር ቤት ውስጥ አትግቢ። ዛሬም አንድ አይነት በጉጉት ሲጠበቅ ነበር። ወይ ግን እዝራ ለምንድን ነው ኩኩሻ የሰው ህይወት ነጥቃ እየኖርክ ነው እያለችውን የማያስታውሰው ነገር ለማራዘም ስትሉ ማይሆን ነገር አታርጉ። ገንዘብ ሀያሉን አይጥና ድመት የነበሩትን የመንና ያጸደን አስማማቸው። ይሄ የሆነ ልጅ ብትሆን ደስ ይላል።
ሀብል እና ዝራ በኋላ ላይ ይፋቀራሉ። ለተመልካች ክብር ይኖራቸው። አይ እንግዲህ ኩኩሻ ራስ ወዳድ አትሁኝ። የተሰረቀውን ዲኤንኤ ኩኩሻ ሳይሆን የሀና መሆን አለበት። አሁን እናቷን ትወቅ። በመጨረሻ አጸድና መነን አንድ አልጋ ላይ ተኙ። ኩኩሻ በፈጠረች ተናገሪ እውነቱን። ኩኩሻ ራስ ወዳድ አትሁኝ። ኩኩሻ እውነቱን ተናገሪ። ሀብል እናቷን ትወቅ። ኩኩሻ ወዳጅሽ ነኝ ያራዳ ልጅ። አርፍጄ ነው የመጣሁት። ማነው እስከ መጨረሻው ያየው? ተገናኙ እንዴ? እስቲ ሹክ በሉኝ። አረሃና አታፍጫት። ኩኩሻ አሳዘነችኝ። ቀጣይ ክፍል እውነቱ ካልወጣ አታስጠሉኝ። ቆንጆ ድራማ እንዲሆን ዛሬውኑ ቢጋለጥ ደህና መጥቶ ነበር። ይሄ ድራማ እናትና ልጅን አስተዋውቆልን በመሀል እንዳይበላሽ። ቆንጆ ድራማ ነው። ኩኩሻ እውነቱን ተናገሪ። የሀብል ውፍረት ያስጠላል። ሆሆ ቀንሽ ብላችሁ እንደው አይ ሰው ራስ ወዳድ ነው። መናን ያቺ መሰሪ አይሳካላችሁም። ተመልካች ግን ምን ሆናችሁ ነው? ሁላችሁም ሀብል እናቷን የምትሉ ድራማ እኮ ነው። በክፍል 20 የድራማው ይዘት ይዘርገፍ ነው የምትሉት? አረ ተረጋጉ። ጎሽ የኔ እናት አንቺ አንደኛ ነሽ። የምሬ ነው የምነግርሽ። ትክክለኛው ነገር የገባሽ ሰው አንቺ ነሽ። እንዲህ ፊልም አረጉት እንዴ? ፊልም በአንድ ቀን ሁሉንም የሚቋጭ ነው። ድራማ እንዴት ነው በአንድ ቀን የሚቋጨው? ጅል አትሆኑ እስቲ። ምር ተመልካች ስትሆኑ እኮ የደራሲውን ስሜት ማንበብ አለባችሁ፣ መረዳት አለባችሁ። እንደዚህ ዝም ብሎ ዛሬውን ትወቅ በአንድ ክፍል እንዲያልቅላችሁ ፈለጋችሁ እንዴ? ምን ጉድ ናቸው? አትጨማለቁ። ለተመልካች ክብር ይስማችሁ። አይ ፈጣሪ ጋር ሳትጨነቁ። ዲኤንኤው ልክ አይሆንም። ማኤል የሀና ልጅ አመስለኝም ልንገራችሁ ብዬ ነው። እውነቱን የሚወጣበት ቀን ናፈቀኝ። ሀብል እናቷን ተወው። ኮሜንታተሮች ግን ለምን እናንተ ገብታችሁ ፊልሙን አሰሩትም እኮ እሱን እኮ ነው። ሀብል ግን አደራ ላይም እናትሽን ተጠናታል። እዚህም እንደዛው ገደል ግቡ። ሀብል እናቷን ካላወቀች ያና ማቴ ማሬኛ እናያለን። 4 ሆነሽ ነው የምትታየኝ አላለች። መነን ያንቺ መሰሪ የድሮ የቴሌቪዥን ድራማ ተመልሷል። በጣም በጉጉት የምንጠብቀው። ኩሻ በጣም አስጠላሽኝ። ህሊና ያለሽ ይመስለኝ ነበረ። ህሊናማ አላት እኮ አሁን አጉል ነገር ውስጥ ገባች እንጂ ልጅቷ ማለት ነው። የምርመራው ውጤት መቀየር የለበትም። ኩሻ ግን ለምንድን ነው ለዘነቡ ብለሽ ይሄ ሁሉ መከራ? ለዘነቡ ብላ አሁን እኮ ለዘነቡ ብላ አይደለም ለዝና እናት ስላገኘች እነሱን ማጣት የለብኝም ብላ ስላሰበች ነው። የኩኩሻና የሀብል ጸጉር ድጋሚ ዲኤንኤ መመርመር አለበት። ኩኩሻ ያና ልጅ ናት የሚል ውጤት ቢመጣ ራሱ በአንዴ ማመን የለባትም። ግን እኮ ኩኩሻ የሰውን ህይወት ቀምቼ እየኖርኩ ነኝ ብላ ነበር። ለምን ነው እዝራም ለምን ትዝ አላላቸውም? ደራሲዎች ለተመልካች ክብር ይኖራችሁ እንዴ እናንተ! ኧረ ተው ግን ተው። ክብር ምን ማለት ነው? ተው እንጂ። ሀብል ድራማ አሰልቺ እየሆነ ነው። ምንም አዲስ ነገር የማይታይበት። መጀመሪያ አካባቢ ለማየት ያጓጓ ነበር። እሺ አስባችሁታል? የእህቷን ዲኤንኤ ጸጉር ወስደን ብለው አርቲፊሻል ጸጉር ወስደው ቢሆን ድራማው አሪፍ እንኳን አይወጣላት ነው። እኔ መጀመሪያ ጀምሮ እስካሁን በጉጉት የምጠብቀው ድራማ ሆኗል። እና ሀብል በሀሳብ ተዋጡ። ድስቱ አረረ ሳይለኮስ ነው እንዴ? የተለኮሰ ደግሞ መጥፋት አለበት። እና ሀብል ወይ እዝራ ማጥፋት ነበረባቸው። ያው የኔ አስተያየት ነው። እንደ ወይኔ ስሩ ብትባሉ ግን አሁን ቅመሞቼ ምንድን ነው የምታደርጉት? ደነዝ ደራፊ እናትና ልጅ ይተዋወቁ። ይሄንም አደራ ድራማ እንደማታጅጅሉ ተስፋ አድርጋለሁ። ለማንኛውም ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ክፍል እስከምንገናኝ ተናፍቁኛላችሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።